እሺ ማስተር ካርድ መረጥኩ። ከዛ ፔይ ነው እንዴ? ምንድነው እንደዚህ አይነት ነገር? ኦርደር አንሰክሰስፉሊ እኔ ጋር ብቻ ነው ግን ይሄ ነገር እየመጣ ያለው? ምን ተፈጥሮ ነው እንደዚህ የሚመጣብኝ እያላችሁ ከተጨነቃችሁ መፍትሄው እኛ ጋር ነው። ዌልካም ቱ ገሜ ኢንፎ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ሀሳብ መተናል ማለት ነው። አሊኤክስፕረስ ላይ ስንሰራ ሁለተኛ ቪዲዮአችን ነው። ከዚህ በፊት የሰራውላችሁን በአሊኤክስፕረስ ዙሪያ ወዳችሁት ነበር። ስለዚህ ይሄን ሁለተኛ ቪዲዮ ልሰራላችሁ ተገድጃለሁ። ዛሬ የምሰራላችሁ ሁላችሁም እቃ ለታዙ ብላችሁ ኦርደር አንሰክሰስፉል ይላችኋል። የመጨረሻው ስቴፕ ላይ ደርሳችሁ ማለት ነው። ለምን እንደሚፈጠርባችሁና እንዴት እንደምታስተካክሉ ዛሬ አብረን እናያለን ማለት ነው። ስለዚህ ቪዲዮ እንደሚመቻችሁ ስለማልጠራጠር ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ ደግሞ አብራችሁን ቆዩ። እሺ ወደ ስቴፓችን ስንመለስ ስቴፓችን ላይ የምንሄደው አካውንታችንን በመደለት ነው የምንጀምረው ማለት ነው። አካውንታችን ለመደለት በመጀመሪያ ወደ አካውንታችን ገብተን ሴቲንግ ወደሚለው ውስጥ እንገባለን ማለት ነው። ሴቲንግ ወደሚለው ውስጥ ከገባን በኋላ ከላይ አራተኛ ላይ ዲሊት አካውንት የሚል ነገር አለ። እሷን አንድ ጊዜ ዲሊት አካውንት የምትለዋን እንነካታለን። ዲሌት አካውንት የሚለውን ከነካም በኋላ ዲሌት ዩር አካውንት ይልና ከታች ላይ ዲሌት ዩር አካውንት ምትል ነገር አለች። እዚህ ጋር ያሉት እንትኖች ናቸው፣ እነሱ ማንበብ ትችላላችሁ። ግን ዲሌት ዩር አካውንት ወደሚለው እንሄዳለን። ዲሌት ዩር አካውንት የሚለውን በምትነኩበት ጊዜ እነዚህ ሴኩሪቲ ቼክ የሚለውን ያማርጣችኋል ማለት ነው። ያው ግን ብዙዎቻችን ኢሜይላችን እጃችን ላይ ስላለ ዊዝ ዩር ኢሜይል የሚለውን እንነካዋለን። ከዛም በኋላ ከኢሜይላችሁ ላይ 6 ዲጂት ከአሊኤክስፕረስ ይላክላችኋል ይላል። ወደ ኢሜይላችሁ ትገቡ ቡና ሪፍሬሽ በማድረግ ከአሊኤክስፕረስ የተላከላችሁን ቼክ ታደርጉታላችሁ። አሁን የኔን አግኝቼዋለሁ። አሁን ሚስጥር ቁጥሩ ልሙላበት። ሞልቼ ከጨረስኩ በኋላ ቬሪፋይ እለዋለሁ። ቬሪፋይ በሚለው ጊዜ ከታች ያለችውን ካፕቾ እንዳበራ ኮንፈርሜሽን ለመስጠት ከታች ያለችዋን ማብራት ይኖርብኛል ማለት ነው። ከታች ያለችዋን አንድ ጊዜ ክሊክ አረገትና ከዛ ዲሌት አካውንት የሚለውን ቀዩን ነካዋለሁ። በመታየት መልኩ አካውንታችንን ከፍተን ጨረሰን ማለት ነው። እቺኛውን ክሎዝ ማድረግ ትችላላችሁ፣ ፐርሚሽን ነገር ነው። ስለዚህ አካውንታችንን ዲሊት አድርገን ጨርሰናል። ስለዚህ አሁን ከኛ የሚጠበቀው ድጋሜ ሎጊን ማድረግ ነው ማለት ነው። ድጋሜ ሎጊን ለማድረግ በነገራችን ላይ ብዙ ስቴፖችን መቀጠል አለብን። በመጀመሪያ ሂስትሪያችን ውስጥ ገብተን ሂስትሪያችንን ክሊር ማድረግ አለብን። ኮንትሮልና ኤችን ወይ ደግሞ ሴቲንግ ውስጥ ገብታችሁ ሂስትሪ የምትሏን በመንካት ምን ክሊር ማድረግ አለባችሁ ሂስትሪያችሁ ማለት ነው። ከዚህ በፊት ቢልድ ያረጋችሁትን ሂስትሪ እንዳለ ክሊር ማድረግ አለባችሁ። አድቫንስድም ቤዚክም ላይ ያሉትን ሁለቱንም ክሊር ማድረጋችሁን እንዳትረሱ። እንደኔ ደግሞ ክሊር በመታረጉበት ጊዜ በጣም የሚያስቸግራችሁ ከሆነ እኔ ማረጎን ስቴፕ አብረን እንከተል ማለት ነው። እቺኛውን ከላይ 3 ነጥቧን በመንካት ከዛም በኋላ ሂስትሪ የሚለው ውስጥ ትገቡና ሁሉንም አንድ በአንድ ክሊክ እያደረጋችሁበት ታጠፋላችሁ ማለት ነው። እኔ ብዙ ጊዜ ክሊር ሂስትሪ ስለው እንደዚህ አይነት እንትኖችን ብዙ ጊዜ ስለማያጠፋልኝ እንዲህ ራሳቸውን ክሊክ እያረኩ አጠፋቸዋለሁ ማለት ነው። እናንተም እንደዚህ ራሳቸው ላይ ክሊክ እያረጋችሁ ማጥፋታችሁን እንዳስረሱ። ያው ሂስትሪ በቃ አሊኤክስፕረስ ጋር የተያያዙትን ሂስትሪዎች እንዳለ ያገድ ማጥፋት ይኖርባቸዋል። እንዳልኳችሁ ሙሉ ሂስትሪውን ክሊር አድርገን ከጨረሰን በኋላ ቀጣይኛው ስቴፓችን የሚሆነው ቪፒኤን ማብራት ነው ማለት ነው። ቪፒኤን ለማብራት የትኛውንም ቪፒኤን ማውረድ ትችላላችሁ። ያው እኔ ቪፒኤን ያወረድኩት ማይክሮሶፍት ኢንዴጅ ላይ በመግባት ቪፒኤን ብላችሁ ሰርች ብታደርጉ ኤኒቲንግ የትኛውንም ቪፒኤን ብትጠቀሙ ትችላላችሁ። ዋናው ኢትዮጵያ እንዳላችሁ እንዳይታወቅባችሁ ማለት ነው። የትኛውንም መጠቀም ትችላላችሁ። ቪፒኤን ከነዚህ ካሳዩዋችሁ ውስጥ አንዱን መጠቀም ትችላላችሁ። ስለዚህ ቪፒኤናችሁን ኦን ታረጉታላችሁ። ቪፒኤናችሁን ካበራችሁት በኋላ ድጋሜ አሊኤክስፕረስ ብለን ሰርች እናረጋለን። ቆይ አሊኤክስፕረስ ብላችሁ ሰርች ከማረጋችሁ በፊት እነዚህ ክሊር ሂስትሪ ማድረግ አለባችሁ። እዚህ ጋር ሰርች ላይ የተቀመጡት ማለት ነው። ምናልባት እነሱ ላይ ጠፉላችሁ ስለሚችሉ እነሱን የግድ ማጥፋት ይኖርባችኋል። እሱን ካጠፋችሁ በኋላ ድጋሜ አሊኤክስፕረስ ላችሁ ሰርች ታረጋላችሁ። ቪፒኤናችን እዚህ ጋር ዳር ላይ እንደምታዩት ኮኔክት አድርጎልናል ማለት ነው። አሊኤክስፕረስ ወደሚባለው ዌብሳይት ድጋሜ እንገባለን ማለት ነው። ያው ግን በቪፒኤን ስለሆነ ኔትወርኩ በጣም ቀርፋፋ ነው የሚሆንባችሁ። ግን ያው
ኦርደር ለማድረግ ስለሆነ ይሄን ችግር ስለሌለው ይሄን ብዙ የሚያጨናንቅ አይደለም። በመጨረሻም እንደምታዩት እንዲከፍቶልናል ማለት ነው። ይሄው የምታዩት ሳይን ኢን ሳይን አፕ የሚሉ ሁለት ነገሮች መጥተውልናል ማለት ነው። ሂስትሪያችንን ክሊር ስላደረግነው ነው ይሄ ይመጣልን። ቀጣይ ስቴፓችን የሚሆነው አካውንቱን በፊት ዲሊት ያደረግነውን አካውንት መልሰን እዚህ ላይ እንከፍተዋለን። ከዛ ከከፈትን በኋላ ደግሞ የተለያዩ ኢንፎርሜሽኖችን እንሞላለታለን። አሁን ሳይን አፕ የሚለውን ነክቻለሁ። ትንሽ ኢንተርኔቱን ስላለ በጣም አዝግ ስለሆነ ነው ለእናንተ ከትከት እያረኩ ስለማስገባላችሁ እንጂ በጣም ብዙ ሰዓት የፈጀ ቪዲዮ ነው ይሄ። ያው ሳይኒን ለማድረግ አሁን እንትን እያለ ነው። በመቀጠልም የሆነ እንትን ነገር አምጥቶልኛል። እሱን ወደ ጎን አርጋችሁ ትሞሉታላችሁ እንደኔ። ከዛም በኋላ ብዙ ስቴፖችን አሳልፌ ወደ ፓስወርድ የሚሞላበት ቦታ ላይ ወስዳችኋለሁ ማለት ነው። ይሄው እንደምታዩት እኔ ጋር እነዚህ ስቴፖች ቀላል ናቸው ብዬ ነው ያሳለፍኩላችሁ ማለት ነው። ስለዚህ ፓስወርዱን እዚህ ጋር የራሳችሁን ሴኩርድ የሆነ ፓስወርድ ትሞሉበታላችሁ። ከዛም በኋላ ፓስወርዱን ከሞላችሁ በኋላ ሰብሚት ትሉትና አካውንታችሁን ትከፍታላችሁ። ከዛም በኋላ ልክ አካውንታችሁን ደግሞ እንደከፈታችሁ ማድረግ ያሉባችሁ ነገሮች አሉ። እነሱን አብረን እናያለን ማለት ሰክሰስፉሊ ብሎኛል። ትነኩታላችሁ። ከዛም በኋላ ወደ ፔመንት የሚለው ቦታ ላይ ትሄዳላችሁ። እዛ ፔመንት ወደሚለው ቦታ ላይ ከሄዳችሁ በኋላ ሁሉንም ነገር ማስተካከል ትችላላችሁ ማለት ነው። ፔመንት የሚለው ቦታ ላይ ትሄዱና የፔመንት አድራሻችሁን የራሳችሁን የካርዳችሁን ታስገቡለታላችሁ ፔመንቱ ላይ ማለት ነው። የግድ ካርዱን ማስገባት አለባችሁ። በኋላ በምትሞሉበት ጊዜ ከአንድ አዲስ ከምትሞሉ አድ ኒው ካርድ የሚለው ነክታችሁ ካርድ ነምበራችሁን እንዳለ ሙሉ ስቴፑን ታስገቡለታላችሁ። አስገብታችሁ በጨረሳችሁ ጊዜ ደግሞ ከታች ሴቭ የምትል ነገር አለች። ሴቭ የምትለዋን በመንካት ምንድነው ሴፍ ታረጉታላችሁ። ከዛ በመቀጠል ደግሞ ሺፒንግ አድሬስ ወደሚለው ቦታ ላይ ትሄዳላችሁ ማለት ነው። ሺፒንግ አድሬስ ማለት እቃችሁን የምትቀበሉበት ቦታ። ስለዚህ ወደ ሺፒንግ አድሬስ ወደሚለው ገብታችሁ እኔ እንደምሞላው ትሞላላችሁ። ያው ግን እኔ እንደምሞላው ሳይሆን እናንተ እንደምትኖሩበት አካባቢ ነው የምትሞሉት። ሜቢ እናንተ አዲስ አበባ የምትኖሩ ከሆነ አንዳንድ ቦታዎችን ከኔ ላይ በማስተካከል ብቻ ሙሉ ስቴፑን እንደኔ መሙላት ትችላላችሁ። አሁን ሺፒንግ ቦታችንን ሞልተን ከዛ ቀጣይኛው ስቴፕ ላይ እንሄዳለን። Hey kid, don't ever let them get inside your head. They'll tell you what to do in life instead of everything you know that you could get. Don't let them guide your life towards regret. I'll fight for what I love with every breath. My past is filled with things I won't forget. I use them all to push me to my best. So treat the worst of times just like a test. If only I could go back in time, I'd tell myself that everything will end up alright. Just push yourself, test yourself, figure out what you like and find your limits. በመጨረሻም ከጨረሳችሁ በኋላ ከታች ያለችውን ሴት ምናምን የምትሏን ነገር ራይት ታደርጉና ኮንፈርም የሚለውን ትነኩታላችሁ። ከዛም በኋላ ሺፒንግ አድሬሳችሁን ሴቭ ያደርግላችኋል። ከዚህ በኋላ ኦርደር ማድረግ ትችላላችሁ ማለት ነው። እንደ ቀደሙ ኦርደር አንሰክሰስፉሊ ያለ አያጨናንቃችሁም። ያው ግን በነገራችን ላይ ኦርደር አንሰክሰስፉሊ ብሎ የሚያጨናንቅበት ምክንያት ብዙዎቹ እንደሚሉት ከሆነ እነዛ በጣም በርካሽ የምትገዟቸው እቃዎች ኢትዮጵያ ውስጥ ወይ ደግሞ ሀገር ውስጥ ካስገባችሁ በኋላ በጣም በውድ ዋጋ የሚሸጧቸው ከሆነ እናንተ ብዙ ትርፍ የምታገኙበት ከሆነ ብለው ስለሚያስቡ ኦርደር አንሰክሰስፉል ይሏቸዋል ማለት ነው። ስለዚህ በብዙ ዲስካውንት ባለበት ጊዜ እናንተ በብዛት ዲስካውንት ባለበት ጊዜ የምትገዙ ከሆነ ይሄንንም ኦርደር አንሰክሰስፉል ይላቸዋል ማለት ነው። እና በሶስተኛ ደረጃ ደግሞ የሚቀመጠው አዲስ ገቢ ከሆናችሁ ለምሳሌ አዲስ እንደ አሊኤክስፕረስ አዲስ ሆናችሁ በመገዙበት ጊዜ በጣም ትልቅ ዲስካውንት አለው። እናንተ ደግሞ አሊኤክስፕረስ ያንን ዲስካውንት ያደረገላችሁ ሌላ ዲስካውንት ተጠብቃችሁ ሁለት ዲስካውንቶች አንድ ላይ አድርጋችሁ የምገዙ ከሆነ ትጎዳላችሁ ማለት ነው። አካውንታችሁ ኦርደር አንሰክሰስፉል ይላችኋል። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ስለማልጠራጠር ላይክ አድርጉት። ከተመቻችሁ ቪዲዮን ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ነው። በሌላ በአዲስ ቪዲዮ እስክንገናኝ ድረስ መልካም ሳምንት።